ሰላም ችግር የለውም እትዬ። እናት ስትሆኝ ፈሪ ያደርግሻል። እናት ስትሆኝ ለልጅሽ ዓለም ላይ ያለው ሁሉ ያንስበታል። ሰላም ታለች ማኪ ወደ ሀገር ቤት እየሄድኩ ነበር። ከዛ ገንዘቤንም ስልኬንም ሰረቁኝ። እውነት? ታዲያ ምነው በነካጃቸው አንቺንም ተሰርቆሻ? ከተገኘሽ ታውቂያለሽ ማሚ፣ ሰላም የምትባል ሰው ጭራሽ በህይወት የማይወድሽን ሰው እንዲወድሽ ስታስገድጅ ማየት ደብሮኝ አይመስልሽም? በቃ ልጮ ነው። ገጅሽኝ ስጦታ ምን እንደሆነ ልታሳይ ትችላለሽ? ወይ ናቱ፣ እሱማ ሰርፕራይዝ ነው። ያው ስጦታ እኮ ካለቀኑ አይከፈትም። ሮዚ ዛሬ ላይ ማኪና ናታን የሚለያዩበትን ነገር እየፈጠረች ትገኛለች። ማኪ ምንም አይነት ነገር ብትሰማም ብታይም እንኳን ነገር ግን ከናታን ፈቀቅ ልትል አልቻለችም። ማኪም በተራዋ ከናታን ጋር ተኝታ የተነሳችውን ፎቶ ለሰላም ለማሳየት ከፍ ዝቅ እያለች ትገኛለች። የናታን እናት ሰላምን ከዚህ ውጪ ብላ ስላባረረቻት ዛሬ ላይ ይቅርታ ጠይቃታለች። ሰላምም ወደ የምትሰራበት ቤት ማለትም ወደ ናታን ቤት በድጋሜ ተመልሳለች። ሮዚ ናታን ሽማግሌ ሊልክ ነው ሊያገባ ነው በማለት ማኪ ቤቱን እየቀወጠችው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። ዛሬ ደግሞ ሮዛን ድራማ ክፍል 18 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ናታን እንግዲህ በሰከረ አንደበቱ ምንም ነገር ስለ ማኪ ሊናገር አልቻለም። ነገር ግን ስለ ሰላም ብዙ ሲለፈልፍ ነበረ። ማኪ ግን ይህን እድል መጠቀም አለብኝ በማለት ከናታን ጋር ተኝታ ነበረ። ናታንም ከእንቅልፉ በነቃ ሰዓት ያየው ነገር እጅግ ነበረ ያስደነገጠው። ምንድነው የተፈጠረው በማለት ሲጣርጌ እገልሻለሁ በማለት አንገቷን ይዞ እያስማቀቃት ነበረ። ማኪ ግን አንገቷን ከለቀቃትም በኋላ ማታ እንደዛ እወድሻለሁ አፈቅርሻለሁ እንዳላልክ እንዴት ነው አሁን ልትገለኝ ያሰብከው በማለት ትመልስለታለች። በቃ ነይ ውጭ አሁን ከዚህ ነግሬሻለሁ እገልሻለሁ በማለት ያስፈራራታል። ከኋላ እንግዲህ ሂጂ ባልሽን ሰላም በይው ተብላ የተላከችው ሰላም በሩን ከፈት ስታረግ ሮጦ ሄዶ በሩን ይዘጋባታል። ከዛ ነበረ የናታን እናት ከኋላ ታያታለች። ሰላም ነይ አንዴ ላናግርሽ በማለት እሷ ጠርታ ወደ ናታን ክፍል እንዳትገባ የከለከለቻት። ናታንም በማመነጫጨቅና እንዲሁም ደግሞ በመሳደብ ነይ ውጪ ከክላሴ በማለት ልብሷን እላዋ ላይ ወርውሮ እንድትወጣ ያስገድዳታል። ነገር ግን ከዛ ስትወጣ ሮዛ እያየቻት ነበር። ናታን ክፍል ምን ትሰሪያለሽ በማለት ነበረ የጠየቀቻት። ስጠይቃትም ባሌ መኝታ ቤት በገባ ምን አገባሽ አንቺ ለምን ገባሽ ይባላል እንዴ በማለት ነበረ የመለሰችላት። ሮዛም ወደ ውስጥ ትገባለች። ናታን እጅግ ተደናግጦ ነበር። ምን ሆነ ነው የምትርበተበተው? የተፈጠረ ችግር አለ ወይ? ምን ሆነ ነው በማለት ትጠይቀዋለች። ናታንም ምንም የተፈጠረ ነገር የለም በማለት ይመልስላታል። ሮዛ ግን የሰላምን መምጣት ነግራው እንዴት በደስታ እንደሚፈነጥስ ለማየት ነበር የገባችው። ነገር ግን ናታን ከማኪ ጋር ስለተኛ ራሱን እየወቀሰ ነው የሚገኘው። ሮዛም ሰላም እኮ መታለች ይሰላም በላት በማለት ስትነግረው ተመቀመጫው ተነስቶ በሩ ጋር ሲደርስ ተመልሶ ይቀመጣል። ምን ነው ለምን አልሄድክም? ምን ሆነ ነው የተመለስከው? በማለት ትጠይቀዋለች። አይ በቃ እሷ ንጹህ ሰው ናት፣ በጣም ንጹህ አፍቃሪ ናት። እኔ ግን እንደዛ አይደለሁም በቃ ተይኝ በማለት ይነግራታል። ሮዛም ምን ሆነ ነው የተፈጠረ ችግር አለ ወይ? ምን አጋጥሞ ነው በማለት ጠይቃው ነበር። እሱ ግን በቃ እኔ ለሷ አልገባትም፣ እኔ ንጹህ አይደለሁም በማለት ይመልስላታል። ከዛ ነበረ ሰላም ወደ ናታን ክፍል የመጣችው። በመጣችም ሰዓት እንግዲህ ተቃቅፈው ውዴታቸውን እየተገላለጹ ነበረ። በዛ ሰዓት የማኪ ጆሮ ጌጥ አልጋ ላይ ወርቆ ታገኘዋለች ሮዛ ማለት ነው። ልክ ያነጠፈች መስላ ነበረ ብርድ ልብሱን የሸፈነችው። ናታንም እኔ እኮ ካላንቺ ጎዶሎ ነኝ፣
እኔ እኮ ካላንቺ መኖር አልችልም። ለምን ጥለሽኝ ሄድሽ? ሁለተኛ ጥለሽኝ እንዳትሄጂ በማለት ይነግራታል። እሷም እሺ መቼም ጥዬ አልሄድም፣ መቼም አልለየህም፣ ምንም ነገር ቢፈጠር በማለት ቃል ትገባለታለች። በሉ እናንተ አውሩ በማለት ሮዛ ከክላሱ ትወጣለች። በወጡም ሰዓት እንግዲህ ቀለበቷን እንዲመልስላት ነበር የጠየቀችው። ናታንም ከአንገቱ ላይ በመፍታት ቀለበቷን በድጋሚ ተንበርክኮ ታገቢኛለሽ እያለ እየቀለድ አድርጎላታል። ሰላምም አዎ አገባሃለሁ እያለች ነበር። የናታንም እናት ሰላምን በመጥራት ይቅርታ ልጄ ላደረኩን ነገር በማለት ትጠይቃታለች። እናት ስትሆኚ ይገባሻል። እናት ልጆቿን እንዳይጎዱባትና ለልጆቿ ምን ያህል ስስታም እንደሆነች ታያለሽ። ስለዚህም ይቅርታ አድርጊልኝ በማለት ሰላምን ይቅርታ ትጠይቃታለች። ሰላምም እውነቷን እንደምትጠይቀኝ በማለት አረ ምንም ችግር የለም እኔ አልተቀየምኩሽም በማለት ነበረ የተቀበለቻት ይቅርታዋን። ከሷ ጋር ስትወጣ ግን ማኪ ነበር በር ላይ የገጠመቻት። የልትሄጂ ነው? አንቺ ግን ምንድነው ከዚህ ጋር ከናታን ጋር ያለሽ ነገር? ለምንድነው ከዚህ ቤት የማትወጪው? አሁን ከዚህ ቤት ትወጫለሽ በማለት ትነግራታለች። ሰላምም አልወጣም በማለት ስትነግራት በጥፊ ስትላት ነበረ የናታን እናት ማኪን ያየቻት። የናታን እናትም ማኪን ነይ እፈልግሻለሁ በማለት እንድትመጣ ታደርጋታለች። ሮዛም እነ ሰላም ከክላሱ ከወጡ በኋላ በድጋሚ በመሄድ የአንጆሮ ጌጥ ትጥለዋለች፣ ታነሳዋለች። ካነሳችውም በኋላ መለስ ብላ ናታን ያላትን ነበር ያስታወሰችው። ሰላም ንጹሕ ልጅ ናት፣ እኔ ግን ንጹሕ አይደለሁም፣ እኔ ለሷ አልገባም በማለት ያላትን ነገር ነበረ ያሰባል። አይ ይሄማ ሊሆን አይችልም በማለትም ሮዛ ወደ ኋላ መለስ ብላ ስታስበው ነበር። ማኪ ግን ከሱ ጋር ስላደረችና እንዲሁም ደግሞ ስላነሳችው ፎቶ እያየች እየተደነቀች ነበረ። የናታንም እናት ምንድነው የተፈጠረው ነገር? ለምን ከሱ ጋር አደርሽ በማለት ጠይቃት ነበረ። ማኪ ግን ሰላም የምትባለው አንቺ ምን ያክል እንደምትወጂኝና እንዲሁም እንደምታፈቅሪኝ ለማወቅ ነው እንጂ ሰላም የምትባል ፍቅረኛ የለችኝም ብሎኛል በማለት ተናግራታለች። እንዴት እንደዛ ሊሆን ይችላል? እሱ ተናግሮ የለም ወይ በማለት ስትነግራት አይ በቃ የለችኝም ብሏል። አንቺን ምን ያህል እንደምትወጂ ለማረጋገጥ ለፈተና የቀረበች ናት ብሎኛል በማለት እንግዲህ ትነግራታለች። የናታን እናትም በድጋሚ ናታን እንድታወራው ፈልጋ ነበር። ናታን ግን እኔ ሰላምን በጣም ነው የምወዳት፣ ማኪን ግን አልወዳትም፣ ስለዚህ ከዚህ ቤት ብትወጣ ይሻለኛል በማለት ተናግሮ ነበር። የናታን እናት ግን ማኪን ከዚህ ማባረር አልችልም፣ እሷ እኮ ያደራ ልጄ ናት፣ እንደ ልጄ ነው ያሳደግኳት፣ ከዚህ እንዴት ነው ውጭ ብዬ የማባረራት? ነገር ግን አንተ መፍትሄህም ፈልግ፣ እንዴት ከማትወዳት ሴት ጋር ልታድር ቻልክ? በማለትም ጠይቀው ነበር። ናታን ግን ምንም ነገር የሚያስታውሰው ነገር ስላልነበረ እኔ ምንም የማስታውሰው ነገር የለም፣ ጠዋት ነው እኔም ስነቃ ሁሉን ነገር ያወቅኩት በማለት ይነግራታል። ሮዛም ሳሎን ቁጭ በማለት ማኪን ነይ እስኪ እናውራ ስለ ናታን በማለት ጠይቃታለች። ስለ ናታን ምንም ማወራው ነገር የለም በማለት ስትነግራትም ሊያገባ እኮ ነው ብላ ስትነግራት ቁጭ ብላ ነገሩን እያጣራች ነበረ። ናታን ሊያገባ ነው ሽማግሌ እኮ ላከ በማለት ስትነግራት ማኪ እየቀወሰች ነበር ወደ ክላሷ የገባችው። ነገር ግን ናታንና ሰላም ኩሽና ሆነው ሽንኩርት ናታን እየከተፈ ሙዚቃ እየዘፈኑ እየጨፈሩ ባለበት ሰዓት ሮዛ ትመጣለች። ሮዛም በአንድ ሀሳብ እንድትስማሙ ፈልጋለሁ በማለት ሀሳቡን ትነግራቸዋለች። ሀሳቡን ተስማምተው እንግዲህ ናታንና ሮዛ ሳሎን እየጨፈሩ ባለበት ሰዓት ሰላምም ትመጣለች። ማኪ ቁጭ ብላ እያየች ነበረ። የሰርግ ሙዚቃ እየከፈቱ እየዘፈኑ እንዲሁም ደግሞ በመሀል ማለትም ሰላም ደውላ ያው ሽማግሌዎቹ እየገቡ እንደሆነ ትነግረዋለች። አይዞሽ በቅርቡ ደግሞ የግል አድርጌ ቤት ያመጣሻለሁ እያለም እንግዲህ በጣም እንደሚወዳትም በስልክ እየነገረ ማኪን እያናደዷት ነበረ። ማኪም ናታንን በቃ ለምንድን ነው ግን እንደዚህ የምታደርገኝ በማለት ትናደድበታለች። አሳይሃለሁ፣ ለሰርግ ደግሞ ቆንጆ ስጦታ እሰጥሃለሁ በማለት ነበር እንግዲህ እየሄደችው። ወደ ክላሷም ስትገባ ናታን ተከትሏት ነበረ። ምን ልትሰጪኝ ያስበሻል? የሰርግን ስጦታ ሆና ሰይም ቢላትም እሷ ግን ያን ጊዜ ይሻልም ስጦታ እኮ በቅርብ ሰርፕራይዝ ነው በማለት ነው የነገረችው። እንግዲህ ወደ ኩሽናም በመግባት ለሰላም ፎቶውን ለማሳየት እየጣረች ትገኛለች።
ሰላም እንግዲህ ኪችን ካቢኔት እያጠራረገች ባለበት ሰዓት ማኪ የሷንና የናታንን ፎቶ አድርጋ ስልኳ ላይ ፊት ለፊት አድርጋ ብርጭቆ እንደሚያወርድ ሰው እየጣረች ነበረ። ነገር ግን ሰላም ተየው አትየው እንግዲህ በቀጣይ ቪዲዮ ነው የምናየው። እስካሁን አብራችሁ ስለቆያችሁ እጅግ በጣም የማመሰግነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።